والسلام على رسول الله أما بعد تنانتنا كازان بحالا يقررنو درس ትንሽ ፍጥነት ሳይስል ነበር የተወሰነ ማብራሪያ የሚያስፈልጋቸው ነጥቦች አሉና ርዕሱ ላይ ነገር ያለበት የአህሉሱና ወልጀማዓ አቋም ምን እንደሆነ በፍጥነት ነበር ያየነው እና ከአዛን በኋላ ካለው ደርስ ዛሬ ኢንሻአላህ እንቀጥላለን። አቂደቱ ኸዋሪጅ የሚለው ትናንት በፍጥነት ዳሰሳ አድርገናል፣ ግን የተወሰነ ማየት የሚያስፈልግ ነጥቦች አሉ ኢንሻአላህ። የኸዋሪጆች እምነት ምን እንደሚመስል ያው የመትኑ ባለቤት ابن أبي داود رحمه الله تعالى رحمة واسعة ولا تعتقد رأي الخوارج የኸዋሪጆችን እምነት አትመን እምነት አድርገህ አትያዝ إنه مقال لمن يهوى ስሜቱን ለሚከተል ወይም ለሚወድ ሰው የሱ መጥፎ ንግግር ነው። ይርዲ ያጠፋል ሰውየው ወይፍضح ያጋልጣል የሚለውን መትን ነው ኢንሻአላህ ማብራሪያ የምናየው። الخوارج فرقة من فرق الضلال ትናንት እንዳየነው እንግዲህ ኸዋሪጆች ከጥመት አንጃዎች ውስጥ አንዶቹ ጠማማ አንጃዎች ናቸው። ሱሙ ቢልኸዋሪጅ ኸዋሪጅ የተባሉበት ምክንያት لأنهم خرجوا عن طاعة ولاة الأمور በነገሮች ባለቤት ወይም መሪዎች ላይ መሪዎችን የሙስሊም መሪዎችን ከመታዘዝ አምፀው ስለወጡ ነው ኸዋሪጅ የተባሉት ይላል። وأول ما خرجوا على علي بن أبي طالب መጀመሪያ ሳምነቱ እንግዲህ ኸዋሪጆች በአሊ ብን አቢ ጣሊብ ጊዜ እዚህ ላይ የተወሰነ አንዳንድ ነጥቦችን ማንሳት ያስፈልጋል ብዬ ነው ድጋሚ ያመጣሁት። ያው እንግዲህ ሁላችንም የምናውቀው أول فتنة وقعت في المسلمين قتل عثمان بن عفان المسلمين ላይ የተከሰተ የመጀመሪያ ትልቅ ፈተና ቢኖር የዑስማን ብን አፋን መገደል ለሙስሊሞች ትልቅ ፈተና ነበር። እንደ ፈተና ዑስማን ብን አፋን እንግዲህ በዋናነት አይሁዶች ነገሩን እየቆሰቆሱ ለሙስሊሞች እጅ እንዲገደሉ አድርገዋል። የእሳቸው መገደል ፊትና ነው። ከዛ በፊት አህሉሱና ወልጀማዓ በሰሃቦች ጉዳይ ያላቸው እምነት ምን ይመስላል የሚለው ማወቅ يقول شيخ الإسلام تيمية في عقيدة الواسطية من أصول عقيدة أهل السنة والجماعة سلامة قلوبهم وألسنتهم لأصحاب رسول الله صلى الله عليه وسلم كأهل السنة والجماعة የእምነት መሰረቶች ውስጥ ብዙ የእምነት መሰረቶች አሉ። ከነዛ ውስጥ سلامة قلوبهم وألسنتهم لأصحاب رسول الله صلى الله عليه وسلم ለነቢያችን ሰሃቦች ባልደረቦች ቀልባቸው ሆነ አንደበታቸው ሰላም ነው። ይሄ አንዱ የአህሉሱና ወልጀማዓ መገለጫ ለየትኛውም ሰሃባ በመጥፎ አይነት መልኩ የሚያዩበት ነገር የለም። ሰዎች ናቸው፣ የሰው ባህሪ ያላቸው። كما قال النبي صلى الله عليه وسلم كل بني آدم خطاء የሰው ልጅ ሲባል ይሳሳታል። كما قال الإمام مالك كلنا راد ومردود عليه إلا صاحب هذا الكلام ሁላችንም ንግግራችን ተመላሽ ይመለሳል። የዚህ ቀን ባለቤት ሲቀራ በሪሳላ ጉዳይ በዳዕዋ ርዕሰ ጉዳይ ላይ የማይሳሳቱት በወህይ የሚታገዙት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ሌላው
አካል ሊሳሳት ይችላል። ሆኖም ግን ስተታቸው ከኢጅቲሃድ ከመነጨ ደግሞ كما قال النبي صلى الله عليه وسلم إذا حكم الحاكم عن داعية فراج سفرد فاجتهد اجتهاد كارجة لاجتهاد الرسول صلى الله عليه وسلم يسلقوال بالديتهم يسلقوال يشرع وكذا يسلقوال اجتهاد أدركو حق لا يكدرس ولا تجرى الروال اجتهاد أدركو حق لا يكدرسنا بيسف በእጅቲሃድ የመጣሰት ቢያገኘው ሰተቱን ሆን ብሎ እስካልሰራና ንያው ትክክል እስከሆነ ድረስ አንድ አጅር ያገኛል። ስለዚህ ሰሃቦች ይሄን ሐዲስ በማስተናገድ ግንባር ቀደም ቁጥር አንዶች ይመስላል። ዑስማን ሲከተል የተፈጠረው ፈተና ምንድነው? ሁለት አይነት አስተሳሰብ፣ ሁለቱም ኸይር ነገር ከፊሎቹ እነ ሙአዊያ አቡ ሱፊያን በኩል ያሉት የዑስማን ገዳይ ታውቆ ቂሳሱ መጨረስ አለብን ለዓሊ ሙባይዓ ከማድረጋችን ያው ከዑስማን በኋላ አሊ እንደሆነ መሪ ምንም ሸክ የለም። በሰሃቦች አይ መጀመሪያ ኸሊፋው መቆም አለበት አብን አሊ ነው። ምክንያቱም እዛው ገዳዮቹ ውስብስብ ያለ ነው፣ ጀማዓ ውስጥ ተሰከሰኩ ናቸው። እሱን መጀመሪያ ወደዛ ጥራት ከመጣታችን በፊት ለኸሊፋው ሙባይዓ አድርጋችሁ ያው እንግዲህ አንድ ቀን እንኳን አለመሪ ማለት መጥፎ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄ ሐሳብ በዚህ ሐሳብ ልዩነት ተፈጠረ። ይሄን ሐሳብ ልዩነት እንግዲህ የሚያጣጥፉ መሃል ደግሞ ቆስቋሶች አለ። ይሄ ሐሳብ ወደ ጦር ማዘዝ አደረሰ፣ ወደ መዋጋት ደረጃ አደረሳቸው። ይሄ ከነዚህኛው በኩል ከኢጅቲሃድ የመነጨ የነዚህኛው ኢጅቲሃድ ሐቁ ያሊ ነው። አቡ ጣሊብ አቋሙ ቢሆን ሁለቱም አጅራላቸው ሰለፎች ዑለማዎች በዛ መልኩ ነው ያስቀምጡት። በዚህ ምክንያት እና ሙአዊያ አቡ ሱፊያን እና መሰሎቹ ናሻም ወደ እነሱን ራእይ ነው የምትገድፈው። የዑስማን ኢብኑ አፋን ገዳይ መጀመሪያ መታወቅ አለበት። እሱን ዘርሰተን ወደ እኔ ሐሳብ ሄዱ አይደለም ሙባይዓ እናድርግና ደውላው መጀመሪያ አመራሩ ከተስተካከለ በኋላ እሱን በሁለተኛ ደረጃ ነው። በዚህ ሐሳብ ልዩነት ያ እንግዲህ የሐሳብ ልዩነቶች ወደ ሌላ ፈተና መጣ። እርስ በርስ ወደ ጦር መማዘዝ ተዳረሱ። ሁለቱም ከራሳቸው ከመነጨስ ይያል። በዚህ ምክንያት አሊ ኢብኑ አቢ ጣሊብ አልታዘዘም ለመሪው አልሻለም ያለን አካል የግድ አማራጭ ስለሌለው እነዛ ሰዎች ሲቆሰቁሱ ወደ ጦርነት ተገባ። ሲፊን የሚባል ቦታ በኩፋና በሻም መካከል ያለ ቦታ። በዛ ክስተት እንግዲህ ኻዋሪጆች የሚባሉት ከአሊ ጋር የነበሩ ሰዎች ናቸው። መጀመሪያ አሊ ያው ብዙ ሰው አለቀ። ፈተና መጥፎ ነው። አንዴ ከተቀጣጠለ መብረር መጥፊያው በጣም ከባድ ነው። ከዛ ይሄ ነገር የሚሞተው ሙስሊም ነው፣ የሚገደለው እርስ በርስ ሙስሊሞች ናቸው። ይሄን ነገር የሙስሊሞች ደም እንዲበቀላል የሚታይ አይደለምና እልባት እናድርግ የሚል ሐሳብ መነጨ። እና አሊ ኢብኑ አቢ ጣሊብ ሐሳቡን ተቀበሉት። ምን ይሻላል? ወደ ተሐቁም ማለት ወደ ሽምግልና ድርድር ነው ወደሚባል ወደ ውይይት እንምጣ። ቢያንስ ደም መፋሰሱ ይቆማል፣ ትልቁ ፈተና ይቆማል። ምናልባት በአስተሳሰብ ሰው ራእዩን የግድ ቀይር ላይባል ይችላል ተብሎ ከነ ሙአዊያ በኩል
ከነሙዓውያ በኩል አምር ብን العاص ተመረጠ የሙዓውያን ሐሳብ ስለሚገድ ለበበሉ እዛ ጉዳይ ዝርዝር ነገር ውስጥ ይገባል ነጥብ ላይ ያይሰው ነዓሊ ብን አቡ ጣሊብ ወደላ ሙዓባስ ነበር የፈለጉት የኩፋ ሰዎች አቡ ሙሳ አሽዓሪ መሆን አለበት የሚል ሐሳብ ሲያመጡባቸው ነገሩን ለማስተካከል ተብሎ አቡ ሙሳ አሽዓሪ ተመረጡ ሁለቱ ጉዳዩ ያፋርዱ እንደ ሽማግሌ ሆነው ይሄ ሰዎች ያለው ጦርነቱ ሁሉ ያስቆሙ ሁለት ሽማግሌ ሲመረጥ ሐዋሪጆች ምንላቸው አካላቶች يلحقوا الكلمة እንግዲህ سوء الفهم ጀመሩ ከዚህ حكم ላላህ እንጂ ሰው አይሸክልም ጦርነቱ ተደርጎ መጨረሻ ላይ አልይ ብን አቢ ጣሊብ አልማረከም ገሊማም አልወሰደ ጦር አደረግ አልማረከም ገሊማም አልወሰደ ምን አይነት ነው ይሄንን አንተ ሁለተኛ ሸሃዳ ሙባያ አሰር ሲስማሙ እና ሙሳ አሽዓሪና አምር ብን العاص ይሄ አሚሩ ሙእሚኒን አልይ ብን አቢ ጣሊብ ከሙዓውያ ወሙሐመድ ሱፊያን ጋር ያደረገው ሰልመን ነፍሲ አሚሩ ሙእሚኒን ጥራን ሰረዛ ማን አልይ ናቸው ለምን በቃ ገና ነው አልተስማማ ይሄን ለስምምነቱ ይበለጥ ለማሳለ ሶስት ሹብሃ ሐዋሪጆች በኋላ ከጦርነቱ በኋላ ሶስት ነገር አንደኛ ባላህ ፍርድ ጉዳይ ሰው እንዲፈረድ ያደርጋል አንድ ይሄ ሁክሙ ይላል የሚል ሁለት ተዋጋ የማረከው ይላል ገኒማ ያሰከ ሶስት ራስን አሚር ሙእሚኒን ስትባል ሐቱን ብላ ስለዚህ አንተ አሚር ካፊሪን ማለት ነው ይሄ ሹብሃቱ ቢባሉ ቢባል አብዱላህ ብን አባስ ተላኩ ወደሳቸው ያነሱን ሹብሃ ሶስቱን ሹብሃ መለሱላቸው እዚህ ላይ ኪታባች ላይ ተቆም አድርጎታል ምንድነው لما خرجوا على علي بن أبي طالب في خلافته بخلافته بالزين والبيوت وقالوا لماذا تحكم الرجال لمنه صوش ما بالله بين كسرته والله جل وعلا يقول إن الحكم إلا لله فرد الله جل لا النبي على سلاته ولذلك لما نظرهم عبد الله بن عباس እንግዲህ ሄደው ይሄ ሶስቱን ሹብሃ ገፈፉላቸው ምን ብለው እዚህ ላይ የተከሰው ያየን አብረን ኪታቡ እየጨረስን እንሄዳለን አድሉ عليه بهذه الشبهة እነዛን ሹብሃዎች አቀረቡላቸው وقالوا انه حكم الرجال እንግዲህ እኛ ከአልይ አምፀን የወጣንበት ምክንያት አንደኛ ሰዎችን ሽማግሌ አድርጎ አስፈርዷል فقال علي አብዱላህ ብን አባስ ነው ሰሽማግሌ ስላደረገ ነው በመካከል ያለው ጦርነት ለማርገብና የደም መፋሰሱን ለመቀነስ እሺ ስሙኝ አላቸው أليس الله قد حكم الرجال في الأرنب بسيادهم المحرم يسيدها المحرم الله سبحانه وتعالى بتنجل قدام سويتين ሽማግሌ ፈራጅ አላደረገም محرم يمديناچه سوره المائده ላይ ከዘም ያላንቀስ ያ አዩሃ الذين آمنوا ምንድነው لا ሲማን ነው ያሰውስ يا أيها الذين آمنوا أيها الحفاظ حفظوا السنة لا تقتلوا الصيد وأنتم حرم ومن قتله منكم متعمدا فجزاؤه مثل ما قتل من النعم إن أنت يمنعك السوج
لا تقتلوا الصيد አደንን አትግደሉ وانتم حرم እናንተ ኢህራም ላይ ሆናችሁ ማደን አይቻልም ይሄን እንዳታደርጉ ومن قتله منكم متعمدا ከናንተ ውስጥ ሆን ብሎ ያደነ ሰው ካለ فجزاؤه እንግዲህ እሱ ጀዛ ከፋራ አለበት ማለት ምንድነው مثل ما قتل من النعم እንደገደለው እንስሳ አምሳያ ከቤት እንስሳዎች አሉ ለምሳሌ ጅብን ቢገል ፍየልን ለማለች ቀረብ ያለ እንስሳ ማለት ነው ወደ ከብት የሚያህል እንስሳን ከገደለ ከብት ይዞ ይሄዳል የት يحكم به ذوى عدل منكم እነዛ ስለእንስሳቶቹ ትልቅነት ወይ መጠን ከናንተ ውስጥ ሁለት የፍትህ ባለቤት ፍርድ የሚሰጡት አያችሁ ስለእንስሳቶቹ ይሄን የገደልከው ይሄን ማቅረብ አለበት ብለው ፍትሃዊ የሆኑ ሁለት ሰዎች ፍርድ የሚሰጡት ስለዚህ በአደን ጉዳይ የገደለ ሰው አላህ Subhanahu Wa Ta'ala ሁለት ሰዎች ፍርድ እንዲሰጡ ወክሎ የለም የትኛው ደም ነው የሚብሰው ወይስ የሰው ደም እና በአቡ ሙሳ አሽዓሪና አምር ብን አልዓስ ሽማግሌ ሆነው ፍርድ እንዲሰጡ መደረጉ ምንድነው ችግሩ ይሄን ብቻ አይደለም يحكم به ذوى عدل منكم هذه بالغ الكعبة ማለት هذه ማለት ያው ካዕባ ውስጥ ሄዶም ቢታረድ እንስሳ ሀዲስ ይባላል ካዕባ የሚደርስ ያንን እንስሳ ይዞ ካዕባ ይደርስና እዛ ይታረዳል እንደው ይሄን ብሎ ይላል አንድ ሁለተኛ አለይሰ الله حكم الرجال في قضية النشوز الله سبحانه وتعالى ወንዶች እንዲሸመግሉ በባልና ሚስት ችግር ምክንያት ንሹዝ ማለት የባልና ሚስት አለመግባባት ባል ሚስቱን ሐቅ ሚስት የባሏን ሐቅ ሳይጠብቁ ሲቀሩ ነው በዛ ጉዳይ ወንዶች እንዲፈርዱ አላደረገም እንዴ ፍቃውን ይታላ ተናንተ ይሄ ወይን ኺፍቱ ሽቃቅ በይነهما በመካከላቸው ጭቅጭቅ መፈሩ ከሆነ فبعثوا حكما من اهله وحكما من اهله ከሱም ሽማግሌ ከሷም ሽማግሌ ላኩና አላላ ሽማግሌ ጉዳዩን ይላቸው ይያል እኔ ለሁክሙ ኢላ ሊላህ ልትሉ አላህ እኮ ነው ያለው እንዴት ባላ ሁክም ደግሞ ያጣፋች ለሽማግሌ ይፈርዳል ልትሉ ነው ይሪዳ ኢስላህ መሺ ተባለና ሚስት መልካም ከፈለጉ ማስተካከልን ከሹ ይወፍቅላሁ በይነው አላህ በመካከላቸው ያስታርቃቸው فحكم الرجال الزم ቦታላ አላህ ወንዶች እንዲፈርዱ አደረገ وتحكيم علي رضي الله عنه للرجال هو من هذا القبيل من هذا السبيل علي ሰዎችን ማስፈረዱ በዛ አቅጣጫ እንዴት ይሄንን የኔ ሁክሙ ኢላ ሊላህ ይሄን ሲሉ علي የመለሱላችሁ ምን እንደታውቃላችሁ كلمة حق أريد بها الباطل إن الحكم إلا لله القرآن حق يكون قل أريد بها الباطل حق نذكرنا يتفلق بالباطل هذا من اللي على وجهه ما يتردد عندي بس ما يكون على سبيل إلاس بس تقول يا شو عندك غنيمة مش معرفك ما يشان لما نركعቸው የሚል ጥያቄ ነው እሺ የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች የሙእሚኖች ናቸው እናቶች ናቸው አላህ Subhanahu Wa Ta'ala ወአዝዋጁሁ ኡምማሃቱሁም ብሏል እሷን የምትማርኩ ከሆነ ከፈራቸው በቁርአን ያስተባበላቸው አይ እናታችን አይደለችም ምትሉ ከሆነ ይሄን ያከፋቸዋል ስለዚህ እንዴት አድርጌ ነው ማለት እዝናናሽ ሶስተኛው አሚር አልሙእሚኒን የሚለው ሰው ሲጽፉና አቡ ሙሳ አሽዓሪ አይቻልም ብለዋል ረሱሉ ሰለላሁ ዐለይሂ ወሰለም ሱልህ ሁደይቢያ ጊዜ የሁደይቢያ ስምምነት ጊዜ هذا ما صلح
ይህ መሐመድ ረሱላህ ብለው ከቁረይሾች ጋር ስምነሳል ረሱላህን የሚለውን አናቀም ረሱላህን አናቀም አጥፋ ብለዋቸው አጥፉ ሰሩት እንዳውም ሰሃቦች ተሰሩት እዛ ላይ ስለተሰረዘ የኔ ረሱልነት አይቀርም ከኔ በለጥ ታላቁ ነው የሚሰጠው ብለው መለሱ በዚህ እጅግ በጣም ብዙ ሰዎች ተመለሱ ከኸዋሪጆች ፍቅር አወጡ ግን አሁን ያው የቀሩ አሉ እና መነሻቸው ያለ ኸዋሪጆች እዛን ሰዓት አምስት ሹባቸው ይሄ እነዚህ ኸዋሪጆች እና ሞያና እንትን አልኳቸው አይደለም መጀመሪያ አሊ ጋር የነበሩ ናቸው አሊ ጋር ሆነው ሲከነሱ ጋር ከተጋደሉ ከተዋቁ በኋላ የመጡ አንጃዎች ናቸው በመጥፎ አስተሳሰብ የመጡ የሱዕ አልፈህም ችግር ያመጣቸው ናቸው فحكم الرجال እሺ ስለዚህ ይሄን ነው ባጭሩ ያው የነሱ የኸዋሪጆች መነሻቸው فإن رأي الخوارج እንግዲህ የኸዋሪጆች አስተሳሰብ ረእያቸው መቃል لما يهوى አንድ ሰው ለሚወደው ስሜት የሚያደርገው ነገር ንግግር ነው يعني ما يحبه يتبعه يهلك من قال به ይሄንን ንግግር የኸዋሪጆችን አስተሳሰብ የተናገረበት ሰው ያጠፋል ንግግሩ ያጠፋል لأنه رأي خطير ምክንያቱም አደገኛ አስተሳሰብ ነው فيه تكفير المسلمين የኸዋሪጆች አስተሳሰብ ሙስሊሞችን ማክፈር ያመጣል واستحلال دمائهم وأموالهم ደማቸውንም ገንዘባቸውንም ሐላል ማድረግን ያመጣል والخروج على ولاة الأمور በመሪዎቻቸው ላይ አምጾ ማውጣትን ያመጣል የኸዋሪጆች ፍቅር ስለዚህ فمذهب الخوارج يتفرع منه فروع قبيحة خوارج مذهب እንግዲህ በስሩ ብዙ አስቀያሚ የሆኑ ቅርንጫፎች ይሆናል ሙስሊም በአጠቃላይ ማክፈር ያመጣል فلا تعتقده አንተ እንዳታምን አደራ خوارجዎችን አስተሳሰብ أو تميل إليه እንዳትዘነበሩ ለዛ بل اعتبره مذهب الباطل من الله خوارجዎች ለሱና ወይም ለአቂዳ ወይም ለተውሂድ ላይ ያላቸው አቋም ጥሩ መስሎ ሊታይ ይችላል እንዴ ከከባይነቱ በሰፋው ካፍር ነው ሲሉ በቃ እነዚህ ሽርክ ላይ ቢዳ ላይ ማይተራተሩ ይችላል እንዳይመስል خطير ማስተካከል አይደለም وهذا في الذي يرى رأيه ይሄንን ምንለው እንግዲህ የነሱን አስተያየት የሚያይ ጥሩ ነው ብሎ ማለት ولو لم يفعل مثل فيه እነሱ ሰራን ቆይሳ ጥሩ ናቸው አቋማቸው አቂዳ ላይ ያላቸውና ብሎ የሚገነዘብ ካለ ተጠንቀቅ ያንነው ነው فكيف بالذي يرى رأيه ويمثله የነሱ አስተያየት እያየ የሚያሰራጭና የሚፈጽም ሰው ግን እንዴት ይሆናል አደጋው ወይ ወንጀሉ ይያለ ያው አዛን ትናንት በጣም ስለቀረበ በፍጥነት ነበር የቀራነውና የተወሰነ የሚቀሩ ነገሮች እንግዲህ እኛ ያጀማት አሁን ያሉ ራፊዳዎች ተቀላቸው ራፊዳዎች አንድን ወገን ይዘው የረሱሉን ሰለላሁ ዐለይሂ ወሰለም ቤተሰቦችን የአሊ ተከታዮችን አህለል በይቶችን ብቻ ይዘው ሌላው ማክፈር ማፍሰቅ ሌላም ውስጥ የሚያስገቡ አንጃዎች ናቸው ያ ጀማዓ ይሄ ዲን ነው ለአህሉ ሱና ጀማዓ ለነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ያለን ውስጥ ላይ ያለን አመለካከት ንጹህ ይሁን ሰው ናቸው ሊሳሳቱ ይችላሉ በቃ እንደማንኛውም ግን ስህተታቸው እንደኛ አይደለም ያ ጀማዓ ስህተታቸው خطأቸውን አውፍ የሚባልባቸው መንገዶች እጅግ ብዙ ናቸው ነፍሳቸውን ለኢስላም ሰውተዋል አጥንታቸውን ከስክሰዋል ደማቸውን አፍስሰዋል ይሄ ብቻ ይበቃቸዋል አላህ Subhanahu Wa Ta'ala لا يستوي منكم من أنفق من قبل الفتح وقاتل አይደለም ከፈትሑ መካ በፊት ኢንፋቅ في سبيل الله ያደረገና የተጋደለ ሰው ከፈትሑ መካ በኋላ ካደረገው ጋር እኩል አይደለም ዛሬ የሚሰራው ሰው ለምን አወለ እስላም ላይ መስዋዕትነት የከፈለ ሰውና እስልምና ረዳቱ ሲበዛ
መስዋዕትነት የከፈለ እኩል ቦታ የለው لا تسبوا أصحابي صحابتين እንዳትሳደብ የስድብ ኢላማ አድርጋችሁ እንዳታይ እንደ ሺዓዎች እንደ ኸዋሪጅ እነዚህ ራፊዶች ይሄው ከፍታችሁ ቻናል اللهم لعن عائشة በግልጽ ሶላት ላይ በአደባባይ በማስ ሚዲያ በድብቅ ወስዳችሁ አቡበክር አቡላህ ዑመር አቡላህ አቁም በጀነት ተመሰከረላቸው ሰሃቦች ረሱል ሰለላሁ ዐለይሂ ወሰለም لا تسبوا أصحابي እንዴ አይሻ ካፊር ሲት አውዝጋ ጸጉር ይቆማ ምን አይነት ስምና ያዘ ሰው ዝምና ብላስ አይሻ من فوق سبع سماوات ንስህና አላህ ያወረደላትን ታላቅ ሴት ሲዲቃ ቢንት ሲዲቅ ይቺ የጀሃነም ናት ነው የሚለፈለፍ ቢሄነት እምነት ያላቸው የቆሸሽ አካላቶች ማወቅ ለዲስ ምን ወደው ምን ጠላው የጀማ ሌላ እኛ ሌላ የፖለቲካ ጉዳይ እና እሱ ሀም ገማችና ምን ጠላው ለተውሂድ ለአቂዳ ለረሱል ሰለላሁ ዐለይሂ ወሰለም በለህ ለተገው በሳል ማለት እንዲህ አይነት አንድ ባለቤቶች ብቻ ወደናል ብለው ሌላውን እያከፈሩ እያስወጡ ከኢስላም እያፈሰቁ ዲናቸው የሚንቀሳቀሱ ሰዎች ይሄንን ማወቅ ስለዚህ ይሄንንና ፖለቲካ እያቀላቀላችሁ አታው እያደበላለቀ እንደሱ ከመስተበቅ እንደዚህ ካለ እንደዚህ ይሄ የፖለቲካ ጉዳይ ሌላ ስንወድ ስንጠላ ገደል ሊኖረን ይገባል አብሮቹ ወይ ስላሸነፈ ወይ የሆነ ነገር ስላደረገ ሌላ ምን ሰጠው ነገር አይኖርም አቂዳው ሙርጂዓ ሌላው የሙርጂዓዎች አቂዳ እንግዲህ ሙርጂዓዎች የኸዋሪጆችና የሙዕተዚሎች ተቃራኒ ናቸው ብለናል ትናንትና ማይተን ነበር ዛሬ ሰፋ ያለ መትን ያለው درس يمጣው ولا تكون مرجيا مرجعا እንዳትሆን አደራ ለዑበ ቢዲኒ በሃይማኖቱ የሚጫወት ሙርጂዓ እንዳትሆን ሙርጂዓዎች በዲናቸው ይጫወታሉ አላ አዋጅ انما المرجي مرجعك بالدين يمزح بأنتم يمرحون ማለት በዲን የሚቀልድ ሰው ማለት ሙርጂዓ በዲኑ ይጫወት የሚቀልድ ቀላጅ ማለት ሙርጂዓ አደራህን ደግሞ እንዳይቀልድ ወቁል በል انما الايمان ايمان ማለት ቀውሉ ንግግር ነው ወልየቱ ንያ ኢዕቲቃድ ነው انما الاعمال بالنيات النيه محلها القلب ኢዕቲቃድ ነው ማለት የቀልብ ኢዕቲቃድ ነው ወፊዕሉ ተግባር ነው ብለህና ኢማን ሶስት ነገር ይዘ ኢዕቲቃድ ቀውል አመል እነዚህ ሶስቱ መገናኘት አለባቸው على قول النبي صلى الله عليه وسلم مصرح በነቢያችን ንግግር ግልጽ ሆኖ መጥቷል ይሄ ጉዳይ ኢማን ኢዕቲቃድ ቀውል ፊዕል መሆኑ በግልጽ መጥቷል ወደፊት እናየዋለን وينقص طولا وينقص احيانا عندنا ጊዜ ኢማን ይቀንሳል بالمعاصي ወንጀል ሲሰራ ይቀንሳል ወታረተ አንዳንድ ጊዜ ደግሞ ቢጣዓቲህ አላህን በመታዘዝ የንቢ ይፋፋል ይጨምራል ማለት ነው وفي الوزن يرجع ሚዛንም ላይ ያመዝናል ኢማን ሲጨምር ያመዝናል الشرح المرجئة هم الطرف الثاني مرجئة የሚባሉት እንግዲህ ሁለተኛ ጫፎች ናቸው ከማን المقابل للخوارج የኸዋሪጆች ተቃራኒ የሆኑ ጫፎች ናቸው ኸዋሪጆችን እስካሁን ያየናቸው وسموا المرجئة مرجئة ብለው ተጠሩ من الإرجاء إرجاء ከሚል ቃል የተያዘ ነው ምንድነው إرجاء وهو التأخير والعلى مكرت ማለት
ለምንድነው እርጃ የተባሉት? لانهم اخروا الاعمال عن مسمى الايمان ስራዎችን ከኢማን መጠሪያ ወደ ኋላ ስላስቀራቸው ስራ ኢማን ውስጥ አይገባም ይላል። በዛው ተኺር እና ሙርጂዓ የተባሉት ለዛ فقالوا من قالوا الاعمال لا تدخل في الايمان ስራዎች ኢማን ውስጥ አይገባም የሚል አቋም አላቸው። فلو ان الانسان امن بقلبه እንግዲህ እንደነሱ አባባል ማለት ነው አንድ ሰው በቀልቡ ካመነ ولو لم يفعل شيئا ምንም ባይሰራ فلم يصلي ولم يزكي بايسجد زكام بايودا ولم يأتي بالأوامر تزازوችን ባይፈጽም ولم يتجنب المحرمات حرامዎችን ባይርቅ فهو مؤمن عنده كامل الإيمان ኢማኑ የተሟላ አማኝ ነው። እነሱ ሙርጂዓው ዘንድ ንቅንቅ አይልም ኢማኑ። ስለዚህ እነሱ ዘንድ ካፊር ላይሆን ይችላል ማለት ነው። እና ፍርዓውን ሙእሚን ይሆናል በእነሱ አባባል። ለምን ቀልባቸው እንደሚያምን አላህ Subhanahu Wa Ta'ala መስክሯል ቁርአን ላይ። ይሄ እንግዲህ አደገኛ ደግሞ ሌላ መዝሐብ መጣ ከኻሪጆች ያልተናነሰ ማለት ነው። وهذا مذهب باطل ይሄ ደግሞ ውድቅ አካሄድ وفيه تعطيل للأعمال نهائيا ይሄ አባባል ስራዎችን ከነጭራሽ ማራቆትን ያመጣል። ሙሉ በሙሉ ስራን ማራቆት ያመጣል። قول الناظم رحمه الله تعالى ولا تكن مرجيا لعوبا بدينه በሃይማኖቱ የሚጫወት ሙርጃ እንዳትሆን የሚለው لأن مذهبه الإرجاء لأن مذهب الإرجاء ምክንያቱም የኢርጃእ መዝሐብ ተላዑብ بالدين በዲን መጫወት ነው። يكون العبد مؤمنا عنده ولو لم يعمل شيئا አንድ ባሪያ እነሱ አማኝ ነው ምንም ባይሰራ ማለት ስራና ኢማን አይገናኝም ነው የሚለው ولو ترك الصلاة والصيام والزكاة والحج እነዚህን ቢተው ولو لم يعمل شيئا طول حياته እድሜ ልኩን ምንም ባይሰራ ቀልቡ ካመነ ችግር የለም ولو فعل كل المحرمات إيمان አይነካም ይላል መረጃቸው እስልምና ነው። وهذا مذهب باطل ኢማን በቀልብ ያረጋል ብዙ ጊዜ ያጀማ ነፍስ ሲመጣ ብለናል ባለፈው ደጋግመን ተናግረናል። አንዱን ጥሩ አንዱን አንጠልጥሎ ነፍስ ሲመጣ ለምሳሌ አንዳንዴ ኢማን ኢስላም ጋር ሲመጣ ኢማን ከምን የምንሰራ የውስጥ ስራን ይዛላል። እስላም ጋር ሲመጣ እኮ ኢማን ምንድነው? አልኢማን ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ይላል። እስላም ደግሞ አተሻደ ላ ኢላሃ ኢላላህ ወሙሐመድ ረሱሉላህ ወአቀሙ ሰላተ እንላል። የዛሂር ተግባራቶችን እስላም የውስጥ ተግባራቶችን ኢማን እንላል። አንድ ላይ ሲመጡ አንድ ላይ ካልመጡ ደግሞ ኢስላም ኢማን ውስጥ እንደሚካተት ሌሎች መረጃዎች አሉ። ስለዚህ ደሊል ስንወስድ አንድ ደሊል ብቻ አይደለም የሚወሰደው ወይም የሆነ አንድ ቦታ ላይ ያለው ማስረጃ ብቻ ወስደን ሌላውን ምን ተው ከሆነ ኮንትራዲክሽን እቺ ነው የምንፈታው። የረሱል ሰለላሁ ዐለይሂ ወሰለም ሙራድ كما قال الامام ابو حنيفه يوم الشافعي ናቸው አመንቱ برسول الله وبما جاء عن رسول الله على مراد رسول الله صلى الله عليه وسلم ነው الشافعي በአላህ መላእክተኛ አምኛለሁ ከነብዩ ሰለላሁ ከአላህ መላእክተኛ በመጣው على مراد رسول الله የረሱል ሰለላሁ ዐለይሂ ወሰለም ሙራድ እሱ በፈለጉት መልኩ አምኛለሁ ስና ሐዲሶችን ሰብስበን እንጂ ገለጣጥለን አይደለም እና መረጃዎችን አንዱን ይያዙ አንዱን ስለሚጥሉ ነው። وهذا مذهب باطل ولذلك فالفساق واصحاب المعاصي فاسقوች የወንጀል ባለቤቶች يفرحون بهذا المذهب ይሄ መዝሐብ ያስደስታቸዋል። የሙርጂዓ መዝሐብ ይመቻቸዋል። ምን ችግር አለ? ኸምሩን እየጠጣ እንደፈለገ በቃ ሽታን ተቀርብታ ምን ሙእሚን ነው ችግር የለም ካል ታረን ተመቸኝ አለ እያወለለ ምን ይያለ ወለገ አይደለክም ይመቻል። يفرحون بهذا المذهب
ويؤيدونه ያበረታቱታል ነው ያጠናክራሉ እንደ አይነት አጋጣሚ ዘሪቱ ለምን لانه يسر ይመቻቸዋል يعني يعملون ما يشاءون وهم على ايمانهم عند المرجئه مرجئه እንግዲህ ያለቁትን ይሰራሉ ኢማናቸው እንዳለ አይነት أصحاب الأهواء يسميك بالبيتوت وأصحاب الشهوات يزنب بالبيتوت وإن أهواء ملون زنب بالبيتوت الشهوات سميك وأصحاب المعاصي يوجه بالبيتوت يفرحون بهذا المذهب بالظهر كهد يدسل فهو مبني على التلاعب بالدين سلازي يمرجع مذهب بدين متشاوت لا يتجنبها دين يتجاوز هي متشاوت عليها والتحلل منه نهائيا እንደው ከሃይማኖት ቀጥታ ከናካቴው መውጣት ላይ የተገነባ قوله رحمه الله تعالى الا انما المرجي بالدين يمرح يمرحون برميلو نيغا يمرحوا من علمنا يعني المرجئه يلعبون بالدين يمرحون يلعب بدين يتشاوزوا ويعطلون الأوامر والنواهي تزازاتوچنا كلكلاوچن ያራቁታል فعلى مذهبهم عند مرجئوች መንገድ لا حاجة على الأوامر والنواهي تزازاتوچን ሆነ ክልከላዎች ምንም ሐጃ አያስፈልግም ዋናው ልብ ነው ኢማን በቀልብ ነው ማለት ጨረሱ እንደዚህ ቆሚሉ ሰዎች አሉ ወንጀል ሲሰምተው ስትረስ ዋናው ቀልብ ነው ይላል እንዴ ቀልብህ እኮ ነው ቀልብማ ሲስተካከል የውጭውንም ያስተካክለዋል ኢዳ ሰላሐት ሰላሐት ተሰዱ ሁሉ ብሎ ኢየሱስ ሰለላሁ ዐለይሂ ወሰለም እንደዛ ነው ማለት ያለበት ወንጀል እየሰራ ተው ስትለው ዋናው ቀልብ ነው ይላል ቀልብ ደህና ነው አረ ደህና አይደለም ደህና አይደለም ነብዩ ሰለላሁ ዐለይሂ ወሰለም ቀልቡ ደህና ቢሆን ይተው ነበር ብሏል ወንጀል አይሰራ የቀልብ መበላሸት ነው እንደው ወንጀል እንዲሰራ ያደርግ እንዲህ አይባል ኢማን በቀልባችን እንሰራው በምላሳችን በተግባር የምናስገኘው ሶስቱን ያዝ ነው ይሄንን በደንብ ማወቅ አለብን ያ ጀማዓ ይሄ ነው የአህሉ ሱና ወልጀማዓ እምነት እንጂ ዛሂር መስራቱ ኢማን ላይ ተጽዕኖ ያሳድርም ማለት የለም فيكون هذا تلاعب بدين الله ስለዚህ በአላህ ዲን መጫወት ነው قول رحمه الله تعالى معززنا أنكم وقل إنما الإيمان قول ونية وقل إنما الإيمان قول ونية إيمان نذكرنا نية نقول هذا القول الثالث إنجليز وسبانيا نذكرنا يعني اترك رأي الخوارج الخوارجين مستعد واترك رأي المرجئة المرجئين مستعد تونا وقل قول أهل السنة والجماعة أهل السنة والجماعة نذكر كذا الإيمان قول باللسان إيمان مالت በአንደበት በምላስ መናገር واعتقاد بالقلب በቀልብ ማመን وعمل بالجوارح በሰውነት ክፍሎች መስራት يزيد بالطاعة አላህን በመታዘዝ ይጨምራል وينقص بالمعصية በመወንጀል ደግሞ ይቀንሳል ይሄንን በቃ የኢማን ታሪፍ ይዘን ኢማን በቀልባችን በምላሳችን በተግባር እናውለው ስንታዘዝ የሚጨምር ስናምስ ደግሞ የሚቀንስ هذا تعريف الإيمان الكامل እንግዲህ ሙሉ የሆነ ኢማን ታሪፍ المأخوذ من الأدلة كما سجل የተያዘ ማለት ነው لا من الأهواء ከስሜት አይደለም والأفكار ከራስ ከግል አስተያየት አይደለም الإيمان يتكون من هذه الأربعة ኢማን እንግዲህ ከአራት ነገሮች ነው የሚገኘው ማለት ነው አንደኛ قول باللسان
ሁለት ኢዕቲቃዱ ቢልቀልብ ሶስት አመሉን ቢልጀዋሪህ አራተኛ ደግሞ የዚዱ ቢጧአቲ ወይም ቁሱል ቢማስ የኢማን ታሪፉ ይሄ ከዚህ እንረዳለን فليس الإيمان بالقلب فحسب ስለዚህ እስካሁን እንዳየነው ኢማን በቀልብ ብቻ አይደለም ማለት ነው كما تقوله الأشاعرة አሻዒራዎች እንደሚሉት ማለት ነው ያ የሙርጂዓ ጓደኞች ናቸው أو الذين يقولون ويم እንደሚሉት إن الإيمان هو الاعتقاد بالقلب مع النطق باللسان ይሄ አብዛኛው የወደቀበት ችግር ለጀማዓ ኸይር ያው ሰዎች ይሳሳታሉ ምናልባት አንዳንድ ሰዎች ትልቅ የሆኑ ሰዎችን የሚሳሳቱበት ርዕሰ ጉዳይ ሊኖር ይችላል ማዓ አልሱና ወልጀማዓ እነዛ ሰዎች የሚሰጣቸው ዑዝር ከመኖሩ ጋር ስህተታቸው ግን ሐቅ ነው ተብሎ አይወሰድም ግልጽ ነው አለምን አንዳንድ ሰው የሆነን ግለሰብ እንደ ማዕሱም አድርጎ ይወስዳል በቃ ጥብቅ የሚናገረው ሁሉ ጊዜ የማይሳሳት ለምሳሌ በመዝሐብ ተዓሱብ ውስጥ የገቡ ሰዎች እኔ ሐነፊ ነኝ ይላል ሐዲስ እያመጣለት ኢማሙ ሻፊዒ እኮ إذا خالف قول رسول الله صلى الله عليه وسلم ንግግሮቻችን የአላህ መላእክተኛ ንግግር ከተቃረነ ሊቃረን ይችላል ሰው ናቸው ከመረጃ ጥረት ከተለያየ መልኩ ሊሳሳቱ ይችላል የኔ ንግግር ጣሉት ወደዛ እና የአላህ መላእክተኛ ንግግር ውሰዱ ይላል ስለዚህ አኢማዎች አይመቱል አርባዓ አንዳንድ ሰው እኔ ሐነፊ ነኝ ይላል ምናልባት በዛ መዝሐብ ላይ ይሄድና እዚህ ላይ ተሳስተዋል ከተባለ ኢማሙል አዕዘም በጭራሽ ኢማሙል አዕዘም ረሱል እኮ አይደለም ሰው ናቸው ኢማሙ ሐኒፋ እንደሚሳሳቱ ምሳሌ እነዚህ نعم من أهل السنة والجماعة ናቸው አኢመቱ ሰለፍ ናቸው ከሰለፎች አኢማ ብለን ከሚጠሩት ታላላቅ ሰዎች ናቸው ግን አንዳንድ ቦታ ላይ ይሳሳታል ፉቃሃው ሙርጂዓ ብለው የሚጠሩባቸው ቦታዎች በተለይ አሁን ለምሳሌ ان الايمان هو الاعتقاد بالقلب مع النطق باللسان ይሄ አህናፎች ተሳስተውበት ርዕሰ ጉዳይ كما يقول الحنفية ኢማን በቀልብ ማመንና በምላስ መናገር ብቻ ነው ይላል ምን ጎሏል ሁለቱ ተሟልቷል ምን ጎሏል عمل بالجوارح إمام السكتة ومع ذلك الإمام أبو حنيفة من أئمة أهل السنة والجماعة نحن من لا غبار عليه لكن ستتنقل كفتتنقل لوجه بس نقل أي كلمة هي موقع رسالة إلى الناس قال لي تساسوا لكنه كتساسات أو سولوا مساسات تعصب يعني اسمع للنبي صلى الله عليه وسلم بيتشان كونجد كذبز بدين قداي لا رساله قداي لا بدعوا قداي لا كسفت تطبقوا رسول صلى الله عليه وسلم بيتشان او هو النطق باللسان فحسب ደግሞ ይባሰባቸዋል ኢማን ማለት በምላስ መናገር ብቻ ነው የቀልብ እምነት ያስፈልግም ደግሞ አለ كما تقوله الكرامية محمد المكرم ይባል መሪያቸው እሱ ስለሆነ መከራሚያ እነሱ እንደሚሉት ኢማን በምላስ መናገር እንጂ የቀልብነት ኢማን አይባልም ተቃራኒ ማለት ነው ቅድም ስናወራ የነበረው ተቃራኒ አሰይ እኮ ነው ምን አይነት ፈርቅ ነው ሰው እኮ እንዳለ አው ሙጀረድ ማዕሪፈት بالقلب አይ ኢማን ማለት በቀልብ ማወቅ ብቻ ኢማን ነው የሚሉ ማለት ሙጀረድ ማዕሪፋ ብቻ كما تقول الجهمية የባሰባቸው የቢድዓ ሰዎች ማለት ጀሚዮች ናቸው ጥልት ያለባቸው በሁሉ ርዕሰ ጉዳይ ላይ እንደ የጠናባቸው የቢድዓ ሰዎች እንደ ጀሚዬ በቀልብ ማወቅ ብቻ ኢማን ነው ይላል ማወቅ የተቀርበ ያደርጉ ማወቅ ይሄንን ካወቀ ሰውየው ሙእሚን ነው ይላል ጀሚዮች ይላል فيلزم على هذا المذهب الخبيث በዚህ ቆሻሻ እምነታቸው ላይ ምን ያስይዛል أن يكون فرعون مؤمنا فرعون مؤمن ሊሆን ነው በጀሚዮች ቃይዳ ማለት
እንዴት ከተባለ لانه يعترف بقلبه بما جاء به موسى ይዞት የመጣውን ነገር በቀልቡ እንደሚያውቅ ኢዕትራፍ እንደሚያምን ገልጾልናል አላህ ምን ብሎ قال موسى من قال لقد علمت ما انزل هؤلاء الا رب السماوات والارض አንተ ፍርዓውን በእርግጥ አውቀሃል እነዚህን ተአምራቶች የሰማያትና የምድር ጌታ እንጂ ሌላ እንዳላወረዳቸው ታውቃለህ ያ ቃል ማለት ነው ፍርዓውን وجحدوا بها واستيقنتها انفسهم ብሏል አላህ ቀልባቸው ያረጋገጠ ካዱ በሙሳ ተአምር ይላል ቀልባቸው ከተቀበሉታል ግን ክደዋል በቀልብ ካመነ ለኢማም በቂ ነው አሉ ጀሚዕ ስለዚህ ፍርዓውን ሙእሚን ነው እናንተ ጋር እንላቸው በቃይዳችን መሰረት ይሄን ነው የሚያመለክት ምን አደገኛ መዛብ ምን አይነት ቆሽሽ እንደሆነ በዚህ መረዳት ይቻላል فهو معترف بهذا بقلبه ولكنه انكره بلسانه من باب الكبر ያው በቀልቡ ኢዕትራፍ አድርጎ ግን ባንደበቱ በኩራት መልኩ ኢንካር አድርጓል والبقاء على ملكه ስልጣኑ ላይ ስለቆየ واستكبارا عما جاء به موسى ይዞት የመጡትን በመኩራት መልኩ ነው ኢንካር ያደረገው ስለዚህ በቀልቡ ኢዕትራፍ ስላደረገ ሙእሚን ነው ማለት ነው በእነሱ አገላለጽ وكذلك المشركون ይሄ የጀህሚዮች قاعده ሙሽሪኮቹ ያዕተሪፉነ بقلوبهم በቀልቦቻቸው እንደሚያምኑ አላህ ተናግሯል ቀልባቸው ያን እንደሚያረጋግጥ አነ ሙሐመድን ረሱላህ ያላህ መላእክተኛ እንደሆኑ ረሱል ሰለላሁ ዐለይሂ ወሰለም ኢዕትራፍ ያደርጋሉ ይሄንን አላህ ገልጾልናል وانه على الحق محمد حق ላይ እንደሆነ ኢዕትራፍ ያደርጋሉ قال تعالى قد نعلم الى الله سبحانه وتعالى በእርግጥ እናውቃለን انه لا يحزنك الذي يقولون እነሱ የሚመልሱልህ ምላሽ የሚናገሩ ንግግር እንደሚያስተክዝህ እናውቃለን ያ ነብይና መሐመድ ሰለላሁ ዐለይሂ ወሰለም ተስሊያ አብሽር አንተ ስታደርግላቸው ዳዋ ስታረግ ሳሂህ መጅኑን ምናምን የተለያየ ነገር እየሰጡ አንተን የሚያስተክዝ ቃላት እንደሚያወጡ እናውቃለን አለ በኋላ ምን አለ فانهم لا يكذبونك እነዚህ ሰዎች እኮ አንተን አያስተባብሉም አንተ ሐቀኛ መሆንህን ያውቃሉ መሐመድ አልአሚን አልነበረም ብሏቸው በፊት አይደል ላኢላሃ በሉ ሳይባል ይሉ ነበር እኮ አንተን አያስተባብሉም አንተን አይደለም የሚያስተባብሉት ወላኪን الظالمين بآيات الله يجحدون ግፈኞች በአላህ አንቀጾች ተአምሮች ነው የሚያስተባብሉት የሚክዱት ያን ነው ስለዚህ በአላህ መካዳቸው አንተን እንዳይቀበሉ አረጋቸው እንጂ አንተ ሐቅ ላይ መሆንህን ክደው አይደለም ያውቃሉ ስለዚህ የማወቃቸው ታዲያ ምን ሊያረጋቸው አረጋቸው እንደ ጀሚዮች ቃይዳ فهم لا يكذبون الرسول صلى الله عليه وسلم ولكن حمله على مخالفته الجحود እሳቸውን ወደ መቃረን የቀሰቀሳቸው በአላህ መካዳቸው والكبر ኩራት والاستكبار عن الحق كحق مكرات حقا على መቀበላቸው ማለት ነው والعصبيه للباطل ለውሸት ለባጢል ነገር ወገንተኝነት መያዛቸው كما حمل ابا طالب عم الرسول صلى الله عليه وسلم እናንተ እንዳየ የነብያችን አጎት የሆነው አቡ ጣሊብ ሐቅነቱን መስክሮ ነበር በቃ እንዴት አባቴ ሃይማኖት ቀይራለሁ ብሎ ነው فقد اعترف بان الرسول صلى الله عليه وسلم على الحق ملكتኛው ሐቅ ላይ እንደሆነ ኢዕትራፍ አድርጓል አምኗል فقال ولقد علمت بان دين محمد من خير اديان البريه دينا እንትና የሙሐመድ ዲን ከሁሉም ሃይማኖት ሰዎች ሃይማኖት ምርጥ እንደሆነ አውቃለሁ የከለከለኝ ያው እንግዲህ አባቱን ሃይማኖት ተወይኛል ብዬ ነው ብሏል እሱ ራሱ فلما لم يتبعه ومات على ذلك فلما لم يتبعه جل تكتلاቸው ومات على ملة عبد المطلب على الشرك صار فلما لم يتبعه نبي سيكفر سكر ومات على ملة عبد المطلب عبد المطلب من قرسيموت على الشرك بشرك لنا صار من أهل النار يساسروا بنا هل تكلم وهو يعترف أن دين محمد صلى الله عليه وسلم حق النبي محمد دين حق اللي هناك
ምንድነው ያለው ትናንትና ነው ያየነው ለርስ ላይ وقال لولا الملامه او حذار مسبتي لرايتني سبحا لذاك مبينا አይደል እንደው ወቀሳ ይመጣብኛል ወይም እንደው ስድብ ለስድብ ጥንቃቄ ባይሆን ኖሮ እንደው ለዚህ ለዲ ገር የተመቸው ተከታይኝ ታይ ነበር ግን ዋና አጋለው ገባ አባቶችን ሃይማኖት ትቶ ብለው ይወቅሱኛል ይፈርጭ ነው የተውባቸው አስቡት እንግዲህ ما منعه من اتباع الرسول صلى الله عليه وسلم إلا الحمية لدين آبائه تعصب مع الحمية ياباتوችን ሃይማኖት ከመከተል ወገንተኝ ነጥስ ያዛሪ ያያሉ فمنعته الحمية والعياذ بالله فمات على الكفر أبو طالب يوم كفر لا يموت قلبه ግን وهو يعرف أن محمدا على الحق صلى الله عليه وسلم نبي محمد حق ላይ መሆን ያወቀ ግን አልተከተላቸው ስለዚህ ማወቅ ብቻውን ሙእሚን አያደርግም ቢያደርግ ኖሮ አቡ ጣሊብንም ያደርግ ነበር ويعتقد هذا فعلى هذا المذهب الأشاعرة يلزم أن يكون مؤمنا ስለዚህ በአሻዒራዎች መዝሐብ በጀሚዮች መዝሐብ ሙእሚን መሆንን ያስይዛል ማለት ነው وليس الإيمان إيمان كويلهم هو القول باللسان فحسب إيمان بقلب بملاس مناجر بيتشا إيمان አይባል بدون اعتقاد القلب قلب ሳያምንበት በአንደበቱ መናገር ብቻ ይሄ ኢማን አያሰኝም كما تقول كرامية የሚባሉ የመሐመድ ኢብኑ ከራም ተከታዮች እንደሚሉት ኢማን በመላስ መናገር ብቻ በቂ ነው ይላል ቀልብ ባያምንበት ይሄ ደግሞ አደጋ ነው ይሄ ደግሞ ሌላ ነገር ያመጣል ለምን لانه على هذا القول በዚህ ንግግር يكون المنافقون مؤمنين ሙናፊቆች አማኝ ይሆናሉ አይደል ሙናፊቆች ማለት በመላሳቸው ጥሩ የሚናገሩ በቀልባቸው ክህደት ያዙ ናቸው እነሱ ሙእሚን ይሆናሉ ማለት ነው لانهم يعترفون بألسنتهم በአንደበታቸው ያምናሉ ولكنهم ينكرون في قلوبهم በቀልቦቻቸው ግን ይክዳሉ وقد حكم الله عليهم بأنهم في الدرك الأسفل من النار تحت المشركين منافقين አስመልክቶ አላህ ከእሳት የመጨረሻ አዘቅጣት ውስጥ ይገባሉ ከሙሽሪኮች በታች ነው የሚገቡት ብሏል قال تعالى ومن الناس من يقول ከሰው ልጆች ውስጥ አሉ የሚሉ يعني የተለፈዙ ማለት በአንደበቱም ይናገራል آمنا بالله وباليوم الآخر فالله መጨረሻው ቀን አምነናል ብሎ وما هم بمؤمنين አማኞች አይደሉም ማለት يعني يتلفظون بألسنتهم በመላሶቻቸው ይናገራሉ وفي الآية الأخرى يقولون بأفواههم ما ليس في قلوبهم ቀልቦቻቸው ውስጥ የሌለውን በአንደበቶቻቸው ይናገራሉ ብሏል አላህ Subhanahu Wa Ta'ala ስለዚህ ምላሳችን የሚናገሩ ቀልባችን ሊያምንበት ግድ ይለናል ማለት ነው نكتفي بهذا القدر وصلى الله على محمد وعلى آله وصحبه وسلم السلام عليكم